በፈረንሳይ ደቡባዊ ጠረፍ ላይ ጸጥታ የሰፈነበትን መንገድ የሚቀድድ የሞተር ድምጽ ይሰማል። ጥቁር BMW ልክ እንደ ቀስት እየተወነጨፈች ነው። ከመሪው ጀርባ ያለው ሰው ተራ አሽከርካሪ አይደለም፣ እርሱ ፍራንክ ማርቲን ነው። በዓለም ላይ ማንም ሊወጣው የማይችለውን አደገኛ ዕቃ የማጓጓዝ ሥራ የሚሰራው ዘ ትራንስፖርተር ለራሱ ያወጣቸው 3 የማይታጠፉ ሕጎችም አሉት። አንደኛ፣ ስምነቱን መቼም ቢሆን አትቀይር። ሁለተኛ፣ ስም አትጠይቅ፣ ለማንና ከማን እንደሚላክ አትመርምር። ሶስተኛውና የመጨረሻው የላከውን ዕቃ ወይም ፓኬጅ በፍጹም አትክፈት። ነገር ግን ዛሬ እነዚህ ሕጎች ሊጣሱ ነው፣ ሕይወቱንም ለዘላለም ሊቀይሩት። ፍራንክ ማርቲን የቀድሞው ልዩ ኃይል ወታደር ነው። አሁን የሚኖረው በፈረንሳይ የባህር ዳርቻ ሲሆን ኑሮውን የሚመራው በከፍተኛ ክፍያ አደገኛ ዕቃዎችን በማጓጓዝ ነው። ፊልሙ ሲጀምር ፍራንክ አንድ የባንክ ዘራፊ ቡድንን ለማጓጓዝ ተስማምቶ እናገኘዋለን። ነገር ግን ዘራፊዎቹ 4 ሆነው ሲመጡ ፍራንክ ሕጉን ጠቅሶ አንዱ እንዲወርድ ያደርጋል። ክብደትና ሚዛን ለፍራንክ ትልቅ ትርጉም አላቸው። በፖሊስ እየታደነ በሚገርም የቴክኒክ ብቃትና ፍጥነት አምልጦ ደንበኞቹን ካደረሰ በኋላ ወደ ቤቱ ይመለሳል። ከዛም በኋላ በሌላ ትዕዛዝ ለዋል ስትሬት የተባለው አደገኛ አሜሪካዊ አንድ ትልቅ ቦርሳ እንዲያደርሱለት ፍራንክን ይቀጥሩታል። ፍራንክ ቦርሳውን ጭኖ ጉዞ ላይ ሳለ የመኪናው ጎማ ይፈነዳበታል። ጎማውን ለመቀየር ሲወርድ በቦርሳው ውስጥ የሆነ ነገር ሲንቀሳቀስ ያስተውላል። ለራሱ ያወጣውን 3ኛ ሕግ በመጣርስ ቦርሳውን ይከፍታል። ቦርሳውንም ተጠራጥሮ ካየው በኋላ በውስጡ ግን ያገኘው አልማዝ ወይም ገንዘብ ሳይሆን አፏ የታሰረ አንዲት ወጣት ሴት ነበር። ስሟ ላይ ይባላል። ፍራንክ መጀመሪያ ላይ በስራው ላይ ጣልቃ ላለመግባት ቢሞክርም ለሴቷ መጠጥ በመስጠትና ትንሽ አየር እንድታገኝ አድርጎ የሰውነት ርኅራኄ ያገኛል። ዕቃውን ለዋል ስትሬት ካደረሰ በኋላ ገንዘቡንም ይቀበላል። ነገር ግን ዋል ስትሬት ፍራንክ ሕጉን ጥሶ ቦርሳውን ማየቱን ስለጠረጠረ ፍራንክ በመኪናው አንድ ዕቃ እንዲያደርስለትም ይስማማሉ። ፍራንክም ምንም ጥርጣሬ ሳያድርበት ያንን ዕቃ ይዞ ይጓዛል። በመንገድ ላይም ሳለ ርቦት ስለነበረ ወደ አንድ ካፌ ያመራል። ምግቡን ተመግቦ ከጨረሰ በኋላ ወደ መኪናዋ ሲሄድ በፍጥነት መኪናዋ በቦምብ ትጋዣለች። ፍራንክ ለጥቂትም ይተርፋል። ይህ ለፍራንክ ትልቅ ስህተት ነበረ። ደንበኞቹ እሱን ለመግደል መሞከራቸው ፍራንክን ወደ በቀል ይገፋፋዋል። ፍራንክ ተመልሶ ወደ ዋል ስትሬት መኖሪያ ቤት በመሄድ ከፍተኛ ጥቃት ይሰነዝራል። እዛም ላይን ታስራ ያገኛታል። እሷን ይዞ ወደ ቤቱ ይሸሻል። ላይ ፍራንክን ስለ ማንነቷና ስለ አባቷ ሚስተር ካዊ ትነግረዋለች። አባቷና ዋል ስትሬት ተባብረው በመቶዎች የሚቆጠሩ ሰዎችን በኮንቴነር ውስጥ በማስገባት ለባርነት የሚያጓጉዙ ሕገወጥ የሰው አዘዋዋሪ መሆናቸውን ትገልጽለታለች። መጀመሪያ ላይ ፍራንክ ጣልቃ መግባት አይፈልግም ነበር። የኔ ስራ ማጓጓዝ ብቻ ነው የሚል አቋም ነበረው። ነገር ግን የዋል ስትሬት ሰዎች የፍራንክን ቤት በሮኬትና በጥይት ሲያጋዩት እንዲሁም ሊገድሉት ሲሞክሩ ነገሩ የግል ሆነ። ፍራንክና ሊያ ወደ ፖሊስ ቢሄዱም ፖሊሱ ኢንስፔክተር መረጃ ቢፈልግም ማስረጃ ማግኘት ከባድ ይሆንባቸዋል። ፍራንክ ብቻውን ወደ ወደቡ በመሄድ ሰዎች የታጎሩበትን ኮንቴነር ለማግኘት ይሞክራል። እዚያም ከሚስተር ኪዊና ከዋል ስትሬት ቡድኖች እንዲሁም ከዋል ስትሬት ጋር ፊት ለፊት ይጋጠማል። የፍራንክ የውጊያ ብቃት እዚህ ጋር ጎልቶ ይታያል። በዘይት ተጥለቅልቆ በጠላቶች ላይ የሚያሳየው ጥቃት ላይን የሚማርክ ነበር። ፍራንክ በመጨረሻ ሰዎች ያሉበትን የጭነት መኪናዎች ተከትሎ ይደርስባቸዋል። በመንገድ ላይ በአውሮፕላንና በመኪና እንዲሁም በእግር የታጀበ የከፍተኛ አሳዳጅ ፊልሚያ ይደረጋል። ፍራንክ ሕይወቱን አደጋ ላይ ጥሎ አንዱን የጭነት መኪና ይቆጣጠራል። በመጨረሻው ትዕይንት ላይ የላይ አባት ፍራንክን ሊገድል ሲል ላይ በስተጀርባ በኩል መታ አባቷን በሽጉጥ ትመታዋለች። ይህ በልጅና በአባት መካከል የነበረውን ግንኙነት በክፋትና በጭካኔ ምክንያት ማብቃቱን ያሳያል። ፖሊሱ ኢንስፔክተር ታርኮንና ፍራንክ በስተመጨረሻ ኮንቴነሩን ሲከፍቱ በውስጡ የታጎሩትን በመቶዎች የሚቆጠሩ ምስኪን ሰዎችን ያገኟቸዋል። ፍራንክ ማርቲን ሕግን አክባሪ
አጓጓዥ ብቻ መሆኑ አብቅቶ የሰውን ልጆችን ነጻነት የሚያወጣ ጀግና ሆኖ አበቃ። እውነተኛ ጀግንነት የሚለካው ለራስ በሚመች ሕግ በመኖር ሳይሆን ሌሎችን ለማዳን መስዋዕትነትን በመክፈል ነው። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።